ለማውራት ለስራ ቮይሶች አዳምጣለሁ። ራሷ ነች ሰራተኛ ትፈልጋላችሁ ይከፍታል። ቮይስ መጣ ሰራተኛ ትፈልጋላችሁ ያለችኝ፣ አዎ እንፈልጋለን ሰራተኛ ማስታወቂያ አይቼ ነው አለች። እሺ አልኩኝ። አወራኋት፣ መጣች። በተነጋገር ነው ያለ አንዲት ቃሌን ሳላት እስከነበረችበት ግዴ ድረስ ወሯን በውላችን ወሯን አልጨረሰችም። አቡ ወርሽን ጨረሰሽ ይጃ ማለት አልችልም። ወሯን አልጨረሰችም። 21 ቀን የሰራችው ለወሩ ሙሉ ደሞዝ የወሩ ሙሉ ደሞዝ ሳልቆርጥ እስቲ ማን ነው የትኛው ካምፓኒ እኛ ትላልቅ ካምፓኒ ሰርቻለሁ። 1 ብር ሳልቆርጥ ሙሉ ደሞዟ ሰጥቼ እንደውም እቺ ልጅ ስትመጣ በራሷ በእውነ በማሰብ በራሷ ስልክ ነው የሰራችው። እኔ ጋር እንደሊና ካላት በራሷ ስልክ ለምን እኔ ለልጆቹ ሰጣለሁ ስልክ የመስሪያ በራሷ ስልክ ነው የገዛችው። ደብድበዋለች። ብዙ ጊዜ ትለኛለች ስልክ ቢያስፈልገኛል ስትለኝ እጂ አዲስ ስልክ አዲስ ያልተከፈተ ሰው ታውቃለች አምጥቼ ሸልሜ ስልክ ብሯን በአግባቡ ሰጥቼ ተሰነባብተን ታክሲያም ጠርቼ ሸኝቼ ተሳሰማ ባለቤቴ ስማ አካል ሳመች ቤተሰብ ሆናቸዋለሁ ስማ መጽሐፍ ቅዱስ ተመቱ ምናምን በሰላም የተለያየን። ከዛ ወዲህ ምን የመጣ ነገር ነው እዚህ ጋር ቆመን ከስተመሮች ታወራለች። ማት 1 10 አይደለም ማት የታክሲ ጠይቃቸው አይሄዱ አይፈልጉ። ሁለተኛ የኛ ጋር እዛው ነው ሳራ ባልትና ሲሏት እዛው ነው ልትል ትችላለች። ዝም ብዬ ግምት ነው ማስቀምጠው። እዛው ነው መሰራው በውስጥ ትላቸዋለች። በውስጥ ማት ነገር ልትልክላችሁ ቁጥሩ እሷ ጋር ነው ዋትስአፕ እሷ ጋር። እኔ እኮ ስቱፒድ አይደለም እያንዳንዱን ነገር አውቃለሁ። ግን ይሁን በቃ በግምት ምንም ነገር ማለት ስለማንችል ያው እሷን በግምት ነው ባቡ እያለች ያለችው። ቪዲዮ ለኔ ነው ካለች እኔም በግምት ማለት መረጃ ያስፈልጋል። አንቺ ቤት አቡ መረጃ ያስፈልጋል። ለዛ እኮ ነው ቪዲዮ አሁን ስሞና ይገርም ስለ ህሊና ካወራው ቪዲዮ ያወራችውን ወሬ በሙሉ እኔ ደግሜዋለሁ። እኔ ያወራሁትን በሙሉ እሷ ደግሞ አውርተዋለች። አንዲት የካድኩት የዋሸሁት ምን ያልኩት ነገር የለም። አዎ ቪዲዮ ያው እንደ ህሊና ቪዲዮ ይነካታል። ሲሙ ይሰበር። ምክንያቱም ሀው የኔ የምፈልገው አሁን አንቺ ፊት እና ህዝቡ ፊት ይሄ ሲም እውነት ሰላም የሚነሳው ከሆነ ሀው የምታግዢ ማለት አንቺ ፊት ይውጣና ይሄ ሲም ካርድ ይሰበር። ግን እኔ ታችሁ ከሆነ መረጃ ካለም ንገረኝ። ነገም ለሚሄደው ለምሰራው ነገር እኔ ሰላም ነው ናትራልሻ እዚህ ጋር እኮ ማንም ሳያስገድደኝ እኔ በፍላጎት እኔ ብትነግሪኝ እኔ ራሴ ቪዲዮ ሰራልሻለሁ። አንደኛ የአንቺ ሲም ካርድ እኔ ምንም አያደርግልኝ። ከስተመሮቼ እቃዬ ላይ ናቸው። እኔ ጥሩ ነገር ላቅርብ ሁሌ ይሸጣል፣ ሁሌ ይገዙኛል። አንቺ መተሽ እዚህ ጋር የምታቆሚው ነገር ታስቀጥያለሽ፣ የምታቆሚው ነገር የለም። ሌላም ሰው ይመጣል ያስቀጥላል። እኛን መሰረቱ እኛ እስካለን ድረስ ይቀጥላል። እኛም ደግሞ ነገ ክራይ ካልከፈልን ወደ ሀገራችን የሰው ሀገር ነው ያለን የሰው ስራ ነው የምንሰራው። ይሄ ቢልዲንግ የኔ አይደለም፣ ሰራበታለሁ። አልሐምዱሊላህ እሄዳለሁ ወደ ሀገሬ። ለስራ ነው የመጣነው፣ አንቺም ለስራ ነው። እኔ በጣም እኮ ሩሩ ነኝ ታውቂያለሽ። እንደዚህ አይነት ሰው የምበድልም ሰው አይደለም። ገብቶሻል። ስለዚህ እኔ አልደረስኩብሽም። ቪዲዮ ሰርተሃል አልሽ። ቪዲዮ የሰራ ነው እኛ የጥንቃቄ መልእክት ነው። እንደማንኛውም ድርጅት አስተዋውቀናል፣ የምናስተዋውቃቸው ነገር አለ። ይሄ ደግሞ አያስመጣም። አንድ ጊዜ እንኳን ደውለሽ አልጠየቅሽኝም። ቮይሶቹ እኔ እንደውም መጨቃጨቅ ስለማልወድ እንጂ ምን ብለሽ ዘጋሽ? ወደ ቦለክሽ፣ ቲክቶክ ቦለክሽ፣ ዋትስአፕ ቦለክሽ፣ አልጠየቅሽኝም። መልስ እስከሰጥሽ አልጠብቅሽም። ስለዚህ አቡዬ እኔ እንግዲህ ምንም ማለት አልችልም እኮ። ስለዚህ አሁን ያውላችሁ አሁን መፍትሄው ምን መሰላችሁ? እሷ የምትፈልገው ስሜ እንዲጠራልኝ በዚህ የተነሳ ወደ ሬስቶራንት እንዳይልብኝ። እሷ አንተ ጋር በነበረች ሰዓት ታማኝ ናት ለስራዋ የሰራች ነገር አለ። እኔ ጋር በምትሰራበት እኔ እስካለች እስከሄደች ድረስ እኔ የማውቀው በመልካም እየሰራ እንደነው በመልካም ነው የምንሰራው። ምንድነው በታማኝነት በግልጽነት። እኔ እኮ ሌላ እሷ ራሱ ትመስከር ካዝና እኮ እሷ ጋር እኮ ነው ቁልፍ ምናምን ብር እኮ ራሷ ሽጣ ራሷ እንደፈለገች እንደፈለግሽ አይደለም ወይ ባያት ባቡ ብር እንደፈለገሽ ነው ተሸጠው። አዎ ተናገሪ አቡዬ እንዴት እንደፈለኩ ይሆናል። እንጀራም ተገብቶ ነው ምን ነው እንደፈለኩ የሚሆነው እንደፈለኩ ነው። የሸጥሽው አንቺ ጋር ካሜራም የለም ሱቁ ላይ ትንሽ ሱቅ የሸጥሽው እንዳለ ቁም ሳጥን አንቺ ጋርም። አዎ እንዴ ሱቅ እኮ ክፍት ነው። ታዲያ ተመዘግቢያለሽ ይሄ ሽጫለሁ ብለሽ የመጀመሪያ ቀን እየመዘገብኩ ነበር። ልክ ኦርደር ሲበዛ ግን መመዝገብ አቆም።
ለምን ላይቭም ስትለኝ ማሜ ምን አልኩ? መዝግቢ ስትለኝ ኦንላይን እዚህ ተቀምጦ የሚሰራ ሰው ወይ ያስገባ። ለምን ኦንላይን ስራ መመዝገብ ስላልተሳሳተ እኔስ መጥቼ ማታ ዛሬ ስንት ተሸጠ? እኔ እኮ የሌለ እኔ ተሸጠውን ጽፌ ነው የምሄደው። ይሄን ብዬ ዋጋ እንደ ድርጅት ኦነር መጥቼ ምን ሽጠሻል? ምን ገባ? ምን ወጣ? የላክሽውን ዕቃ እንኳን ከስተመሮች ይሻካሉ። ማሚ አለቃዬ እና ለ5 ወር ለ6 ወር እኮ ይሄን የሚያክል አንተ ጋር የምነጋገር አቅም እኮ የለኝም። እኔ ግን ጀስት ያ ቪዲዮ እኔን ስለሚወክል ለምገባበት ስራ ስሜ እንዲጠራ ብቻ ነው የምፈልገው። አንተ ጥሩ ነው ገና መጀመሪያ ነው እዚህ ሶሻል ሚዲያ ላይ ብዙ ሰው ተበድሎ ነው የሚመጣው። ገብቶሻል? በበደል ነው ተበድሎ የሆነ ነገር ተደርጎ ደሞዝ ተከልክሎ ያየ ነው ብዙ ነገር በጥንቁልና በምናምን በተለያየ አይነት ነገር እኔን ቪዲዮ ሰርታል ብለሽ ነው ቪዲዮ ሰርተብኛል። ደግሞ ቪዲዮ የማይነካሽ ቪዲዮ ከዛ በተረፈ እኮ ነቅቷትማ ከስራ ተባረረች። እኔ አሁን አዲሱ አሰርሽን መታ ለምን ቪዲዮ ማለት ምን ጎድቷት እንዳባረረችሽ እሷንም መጠየቅ እፈልጋለሁኝ። ከዛው ይልሽ አቡዬ ፕሮሞት አረግሻቸው ዝም ብለሽ ፕሮሞት ታረጋቸዋለሽ እንጂ ምንም አይነት ነው ማንም ሰው የመዳም ቅመሞች ከ5000 ጀምራችሁ ስራ መስራት ትችላላችሁ። መበርታት ከጀመራችሁ እኔ ቪዲዮ ካሳሰረሽ ነው ምናልዘገው ብትነግሪኝ እኮ ዘገዋል። ማንም ሰው እንዲሰራ ይፈልጋል። ለዛ እኔ ቪዲዮ ቆልፈውን ከፈለግሽ እንችግራለን አንዳይስ ጎበዝ ማሜ ቪዲዮን ፕራይቬት እኔ ችግር የለም። እኔ ስራ ሰው ነኝ እናቴ። ወደፊት በሌሎች ሰራተኞች መልሶ ስሞታ ሲመጣልክ ከመጣልክ ራስህ ተስተካክል ማለት ነው። አብራ እኮ ነው የምትሰራው። ይኸውልሽ ባለቤቴ አንደኛ አብራ ነው የምትሰራው። ዝም ብላ ቁጭ ብላ የምታዘም አይደለች። እኔ ቃላት ያጥሮኛል። ለምን እንዴት እንደመጣች አውቃለሁ። ከታች ዝም ብሎ ድንገት አይደለም። አንደኛ ያው ሴት ለሴት ብዙ ጊዜ ችግር ስላለ፣ ሁለተኛ እንግዲህ የራሳቸው ነገሮች ካላቸው ለመመርመር ሞክራለሁ። እኔም አሁን በጣም መልካም ሰው ሆነ ነው ማለት በጣም መልካም ሰው ሳራ ማንም ያውቃል። እሷ ሳራ ብላ ስትጠራ እኮ ምንም የማይመስላት ሰው ነች። ገብቶሻል? ማን ነው እስቲ በስምሽ የድርጅቱ ኦነር ነሽ ፊት ለፊት ወጣ እንኳን ማታግነች። አሁን ነው ስትማር ራስ ይሰራሉ። ድሮም ራሷ ነች የሰራችው። ገብቶሻል? ባሲ ፀሐይ ላይ ቆማ ብዙ ስራ የሰራችው ብቻ በጣም ጠንካራ ነች። እኛ በጣም በትዳራችን ደስተኞች ነን። ምንም አይነት ነገር ከሰው ጋር የምትበደል እኔም አልፈልግም እንጂ በትበድል ዝም አልላት። እውነት ለመናገር ገብቶሻል? ባለቤቴ እሷን በድላ ማመጣውን ሰው በድላ እኔ ባለቤቴን ዝም አለ። ማንም ሰው ለምን መሰለሽ ያላሟላሁት ነገር የለማ። ገብቶሻል? ሁሉም ነገር በአግባቡ ሰጥቻለሁ። የምንችለው ስራችንን ደግሞ እንድንሰራ እሷም የልፋቷን የሚከፈላትንም ከተከፈላትም በላይም ለድርጅቱ ጥሩ ባለሙያ ሆናልናለች። እኔ ግን ይኸው ብዙ ሰው ሊያውቅ ይችላል። እኔ እስከዛሬ ድረስ ስቲል እስከ ዳሬ አዘ ድራይቨር ነኝ። በቃ ሁሉም ሰው የሚያውቀው። እንግዲህ አንዳንድ ሰው በጣም መልካም ስትሆኝለት በጣም ጥሩ ስትሆኝለት አይ ዶንት ኖ ይሄ በደል ሊደርስብሽ ይችላል። እና ነገም ከነገ ወዲያ የምመለው ምንድነው ቪዲዮውን አቡዬ እኔ ከፈለገች ችግር የለብኝም። አንድ ቪዲዮ ማት ቪዲዮ እኮ አለ ቲክቶክ ላይ እዛ አላታል። ሁለተኛ ነገር ምንድነው አቡዬ እኛ ሳራ ባልትና አሁንም እንደ እንትን ማለት ነው እንደ ጥንቃቄ መልእክት አቡዳቢ ነው የምንገኘው። በጣም ብዙ የማዳም ቅመሞች እዚህ ጋር ወጥተው መናገር ይችላሉ። እኛ ፍሪ ዲሊቨሪ መጀመሪያው ልጆቹ የታክሲ ከሚከፍሉ በነፃ ሰፖርት ለማድረግ ልጆቹ በነፃ ነው የምናደርሰው። የትኛውም ቦታ የመሬት ነው የምልሽ በነፃ ነው የምናደርሰው አብዬ። እሺ በጣም ነው የምናመሰግነው። እንግዲህ አንቺና ማሚ ምንም አይነት ቅሬታ የላችሁ። ቪዲዮን ፕራይቬት ያደርግልሻል። ስለዚህ ሰላም ነው ማለት ነው አይደል? እኔም ደግሞ ደስ እንዲላቸው ሲሙን እሰብረዋለሁ። አሁን ሪኩዌስት እኮ አላደረኩም አብዬ። ፋሲካ ለምን ትደጋግሚያለሽ? ታዩ ሴም ጋር ከባለቤቷ ጋር ይቅር ተባባሉ። በቃ ብቻ ባለቤቴን መልካምነቷን ብትመሰክር የበላችበት ቤት ነው አብረን የለፋን ስለ መልካምነቷ እንጂ በሐሰት ወይ ሰዎች አሉኝ እንደዚህ ሰዎች ቦይስ ያዙልኝ እንደዚህ አሉኝ ብላ ሳይሆን
አታክ ማድረግ የለባትም። ሁለተኛ እኔ በለዲያ አለ እዚህ ሀገር በለዲያ የሚፈትሸው ነገር ነው። እያንዳንዱ ሌጋሊ ስራ ነው የምሰራው፣ ባልትና ነው የምሰራው። በርበሬ ከኢትዮጵያ ተዘጋጅቶ የሚመጣ ነው። እዚህ ጋር እኔ ማድረግ እንጀራ ቤት ካለቀ ወይ ከሞቀው መኪና ላይ ሊሰበልሰው ከሞቀው ሊቀየር ይችላል። ባለፈው በጦርነቱ የተለያየ እንጀራዎች አልነበሩ፣ የተለያየ ችግር ሊኖር ይችላል። ከዛ በተረፈ የኔ ባልትና ማንም ያውቀው ወይ ደግሞ ራሳቸው ልጆቹ ጤፍ ተብለው አጃ ይልካሉ ሲቀላቀልባቸው። በእንደዚህ አይነት ነገር ከመጣ እንጂ ምንም የማጭበረብረው ነገር የለም። የምቀላቅለው ምናምን ንጹህ ማንም ሰው ያውቃል፣ ከስተመር ያውቃል። እና እሷ ሚዳ ለዛ ነው እኔ ምንም ከባለቤቱ ጋር ያው አንድ ሀገር ስለምትኖሩ ይቅርታ ባባል ይቅርታ አልጠይቅም። እኔ መኖር ነው መስራት ነው የምፈልገው። ይቅርታ ግን አልጠይቅም። አንድ ቀን ምናልባት እኔ አልተባልሽም ማሪ እንዴት ይቅርታ ጠይቂልሻል? ይቅርታ ባባል እሷም ይቅር በይኝ ያስቀየምኩሽ ነገር ካለ ትበልሽ፣ አንቺም ይቅር በይኝ በያት፣ እሷም ትበልሽ፣ አንቺም በያት። እንደዛ የምትፈልጉ ከሆነ አይ ካልሽ ደግሞ መብትሽን አከብራለሁ። አልጫንሽ ማሪ እኔ ሚስቱን ይቅርታ አልጠይቅም። ግን የምፈልገው አንተ ምርጥ ሰው ነህ። ድርጅትንም ስም በየትም በኩል እኔ መረጃ ካለ አለው ጠይቀኝ በኤኒ ታይም። እግሬ ላይ ወድቃ ያለችው ምንድን ነው? ውዬ ሌላ ነገር አይምጣ ያልኩት እዚህ ያለውን ነገር ብቻ እንዲጠራልኝ ለምሰራበት ነገር። ምክንያቱም ብዙ ነገር አለ። እኔ ማውራት አልፈልግም። ሀውዬ ዝም ብለሽ በቃ ለምገባበት ነገር ጥሩ እንደሆንኩ እዛ ድርጅት ላይ መጥፎ ከሆንኩ ብቻ እንዲያወጣልኝ ነው። በቃ ተመስገን። እሱን ነው የምፈልገው። ሌላ አልፈልግም። ሀውዬ እኔ መስራት እፈልጋለሁ። ሀውዬ መስራት እፈልጋለሁ። አቡዬ ይኸውልሽ ስራ የምትሰሪ እዚህ ሀገር በአጀንዳ ይኸውልሽ በቲፎዞ ይመስላቸው ሰዎች ብዙ ጊዜ አሁን እሷ እንደዚህ ወጀብ ስላለ ምናምን ከ5 ከ6 ቀን ላይቀጥል ይችላል። ጥሩ ነገር ካለሽ ሁሌ ተመራጭ ነሽ። እንደኛ ዝቅ ብለሽ ከሰራሽ ከለፋሽ ወንድሞችሽን ካሳተፍሽ ያለውን ሰው ስራ ፈጥረሽ በነፃ ካቀረብሽ የራስሽን አስተዋጽኦ ካረሽ የሆነ ነገር ሚዛን ሊያነሳ ይችላል። ግን የተለያየ አጀንዳ እያነሱ እዚህ ጋር መምጣት በእርግጠኝነት ከሳምንት በላይ ያ ሰው ይሄዳል። ጥሩ ነገር አንዴ ከገዛሽ ደግሞ አይገዛሽ። ሰባት ወር ሰው የተመዘገነች ልጅቷ ግን በጣም የስራ ሰው እንደሆነች አንተ ራስህ ካለቀዋ መስከረህላታል። ከስተመሮቿ መስከረውላታል። በጣም ትሁት የኔ ፕሮዳክትም ነው የመሰከሩላት። የኔንም ዕቃ እኮ ነው አሁን እሷ ከስተመር ሰርቪሷን ፈርስት ኦፍ ኦል ከፕሮዳክቱ በፊት ከስተመር ሰርቪስ። አንዳንዴ ጥሩ ፕሮዳክት ይዘክ ጥሩ ሴልስ ካልቀጠርክና ከስተመር እያለ እያመናጨቀ የሚያስተናግድ ከሆነ ከስተመር ተመልሶ አይመጣም። ምክንያቱም ፕሮዳክትክን ለመቅመስ መጀመሪያ ፈገግ ብሎ በትህትና ተናንሶ የሚያስተናግድ ከስተመር ሰርቪስ፣ ጥሩ ከስተመር ሰርቪስ የሚሰጥ ሴልስ መቀጠር አለበት። አንዳንድ አበሻ እኔ አሁን በጣም ብዙ ያለው እዚህ ሚዲያ ላይ አበሾች የቢዝነስ ባለቤት ሲሆኑ በጣም ጢባራም ጉረኛ ይሆናሉ። ከስተመሮቻቸውን የመዳም ቅመሞችን እነሱ የሚገዟቸውን ገስት እንዴት ሙድ እንደሚይዙባቸው፣ እንዴት እንደሚጮሁባቸው፣ እንደሚያመናጭቋቸው በገዛ ገንዘባቸው ሲገዙ እኔ እያየው ነው ባይኔ። እኔም ቤት መጥተው ሲከሱ እዚህ ጋር ላብላብ የሚል ልብስ፣ የተቀደደ ልብስ ለሌላ ዜጋ ለአረብ ጠብ ርግፍ ብለው የሚያስተናግዱትን የገዛ ዜጋቸው እኛ ሀበሾች እርስ በርስ ስለምንናናቅ የገዛ ዜጋቸው ግን መጥቶ ሲገዛቸው ብሩን ከፍሎ እየገዛ ጥሩ ከስተመር ሰርቪስ አያገኝም። ጥሩ ከስተመር ሰርቪስ የማያገኝ ከሆነ አንድ ሰው ጆይን ብሎ ላይቭ ላይ ሌላዋን ከስተመር ስታመናጭቅ እያየ እሱ ገስት ሪኩዌስት ልኮ ገብቶ አይገዛም። ምክንያቱም ይፈራታል። ትጮሃለች፣ ታመናጭቃለች። ስለዚህ ማንም ሰው መመናጨቅ ጮኸት አይፈልግም፣ ጥሎ ይሄዳል። እቺ ልጅ መጀመሪያ የተመሰከረላት ስለ ከስተመር ሰርቪሷ ነው። ሁሉም መጥተው በአንድ ድምፅ በጣም በትህትና እንደምታስተናግዳቸው ጠብር ግፍ ብላ እንደምታስተናግዳቸው የመሰከሩት። ከዛን ነው ስለ ፕሮዳክት የሚያወራው አንድ ሰው። መጀመሪያ ከፍትፍቱ ፊቱ ነው። ፊትክን፣ ፈገግታክን፣ ትህትናክን አይቶ ነው ከዛም ወደ ፕሮዳክቱ የሚገባው። እና ልጅቷ ስለ ከስተመር ሰርቪሷ ነው አቡዬ የሚገዛሽ። እንደዛ ጥሩ ከስተመር ብትሰጭ፣ ጥሩ አቀባበል ብትሰጭው አንዴ ነው የሚገዛሽ። ቀምሶት አይመጣም አቡዬ። እኔ እኮ ስራው ላይ ጥሩ ፕሮዳክት ከሌለ ደግሞ ከስተመር አይመለስም። እኛ ኮንቲኒው እዚህ ጋር ከስተመር ሆነን የቀጠል ነው። እዚህ ጋር ለእሷ ምርጥ ነገር ስለምናቀርብ ሞች ነው። ኦርጋኒክ ነው ደግሞ አንዴ ገዝቶ